ያዝ አደረገኝና በሳንጃ ወጋኝ። ዛሬ እንደተፈረደብኝ በማግስቱ ወጥቻለሁ። ስንጥቅ አደረገኝ። አንዲት ኮሚት ማረጋግጠው አያምንሽም ሰው። ከዛ ፊትክንም ለማየት አልፈልግም ማለት የሆነ ሁሉ ለበጎ ነው ብዬ አስባለሁ። ተስፋ የመቁረጥ ነገር ውስጥ ገባሁ። በዛ ለቅሶ ስሜት ውስጥ ሆኜ ጠብቃት ነበር። የተሻለ ሌላ ነገር አልነበረም ወይ? 7 ሰዓት ከሌሊቱ ተደውሎ ተቃጠለ የተባልኩት። እንኳን ለልጆቼ ዳንኩላቸው። ምን እያሰብክ ነበር? አሁን እዚህ ላይ ደቀነ ምን በደሎች ይኖራሉ። ብዙ ነገር በድያለሁ። ጭንቅላት ላይ ነበር የደቀነው። ራስን እንደ ጥፋተኛ ትቆጥራለህ? ማጣት የማይገባኝ ሰው አጣሁ። ውስጥ ናት ግን አንድ ላይ መቀጠል አንችልም። ዋህ ይቅርታ ያስፈልገኛል። ሊኖሩ አልቻሉም በህይወት ያደረገው ድርጊት ያማዋል። በጣም አፈቅራታለሁ፣ ወዳታለሁ። ሆነስቲ ልጄ እኔ ምር ያለው እግዚአብሔር ይማርልኝ፣ እግዚአብሔር ይማርልኝ፣ ይቅር ይበል።